ሰላም እንዴት ናችሁ? ደህና ናችሁ? የሰላም ናችሁ? የሉ ሰላም ሁሉ አማን አለው። እግዚአብሔር ይመስገን። የቲና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ አማን ነው አለው። እግዚአብሔር ይመስገን። ድምጼ ጉንፋን ይዞኛል ውዶችዬ። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። እሺ፣ እስቲ ዛሬ የአረብ ማሙል በተመር እንስራ። እሺ፣ እዚህ ጋር ተመር አለን፣ የተፈለፈለ ፍሬው የወጣ የተዘጋጀ። እዚህ ጋር ዝብዳ አለን። እዚህ ጋር ሰኑት ይሉታል። ይሄኛው በፍሬ ማለት ነው የተፈጨ። እዚህ ጋር ደግሞ ሄል ማለት ነው። ያው የተፈጨው ነው የምንጠቀመው። እሺ፣ እዛን እዚህ ጋር ዝብዳ እናደርጋለን እና ወዶችዬ ማሙል እናዘጋጃለን። የተምር ነው። ሰብስክራይብ ላይክ አድርጉኝ። ከወደዳችሁት ሞክሩት። ያው ብዙ ቤት ይሰራል። ያው እኛ ቤት የሚሰራው ላሳያችሁ ብዬ ነው እንጂ በብዛት ሁላችንም ቤት እንሰራዋለን። እሺ፣ አብረን እንስራ። ያው ዝብዳችንን እንጥዳለን። ጋዛችንን ቅንስ አድርገን እንደዚህ አንድ ይበቃል። ቅልጥ ሲልልን ይሄ ያዘጋጀነውን ተመር እንጨምርበትና አብረን ከዝብዳው ጋር እናሸዋለን። ቀስ አድርገን ግን እሺ፣ እንትን እንዳይልብን እንዳይያዝብን ቀስ አድርገን አብረን እናሸዋለን። እሺ፣ እና ወዶችዬ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አበረታችሁኝ። እዛ ደግሞ እንዲህ ብጨመርበት እንዲህ ብቀንሽበት በሉኝ። ያው ሁሉም ቤት የተለያየ ሙያ ስለሆነ እንደዛ ነው ወዶችዬ። እንደዛ አድርገን ቀስ እያልን እናቀልጠዋለን። ከዛ ተመራችንን እንጨምርና አብረን እናሸዋለን ማለት ነው። ይሄው እንደዚህ አድርገን ተመራችንን ከቀለጠልን በኋላ እንደዚህ አድርገን እሽት እናደርገዋለን አብረን እያገላበጥን። ይሄው ወደችዬ እንደዚህ ሰኑትን። ይሄ በጣም ነው ሽታው ደስ ይላል በጣም ምግብ ላይ ሲገባበት። ሄልም እንደዚሁ የተፈጨውን ይሄንን ጨምሬበታለሁ። እዚህ ላይ ቀስ ብዬ አገላብጠውና ከዛን አቀዝቅዤ በእጄ በደንብ አድርጌ አሸዋለሁ ውዶችዬ። ተምሩን እስኪቀዘቅዝልኝ ድረስ እዚህ ጋር ደግሞ ዱቄት አለኝ። አንደኛው ዱቄት 3 ኩባያ አድርጌያለሁ። አሁንም ዝብዳ አለኝ እንደዚህ 2። እዚህ ጋር ኬሪ አለኝ። እኔ ያው ሲጠሩኝ ሳልቀረጽላችሁ ቀርቼ ነው። እንደዚህ አይነቱን 2 እና እንደዚህ አይነቱን ኬሪ 5፣ የተፈጨ ስኳር ግማሽ ኩባያ አርጌ አንድ ላይ ፈጨሁት። እንደዚህ ፈጨሁትና አሁን ዱቄታችንን ቀስ እያለን ማለት ነው የተነፋ የተዘጋጀ ነጭ ዱቄት አንደኛው እዚህ ላይ እያደረግን አጂናውን እንሰራዋለን ማለት ነው። ያው ሲያጣድፉኝ ሳልቀርጽላችሁ ቀርቼ ነው፣ ግን ችግር የለም። ይሄ ስኳር ግማሽ ኩባያ ስኳር፣ 5 ኬሪ እና 2 ዝብዳ። ዝብዳችሁን አውጡት ከበረዶ ቀደም ብላችሁ እና ቀስ እያለን በማንኪያ እያደረግን እየጨመረን እናቦከዋለን ማለት ነው። ይሄ ወዶችዬ አጂናውን እንደዚህ እናደርጋለን። እንደ ኖርማል አጂና አይሆንም፣ ትንሽ ደረቅ ያለ ነው። በእጃችሁም ደግሞ እሾት ካላችሁ በኋላ በእጄ ነው ብዛት ነው የምወደው። እንደዚህ ካረጋችሁት በኋላ አንድ 10 ደቂቃ ፍሪጅ ውስጥ አድርጉት። ክድና አድርጋችሁ እስከምታሹ ተመሩ ምናምን ነገር እስከምታድበለብሉ አንድ 10 ደቂቃ አስቀምጡት። ይሄ ወዶችዬ ተመሩ ቀዝቅዞ እንዲህ ሽፍት አድርጌው ቀንደሊት ባሉት በደንብ አድርጋችሁ እንደዚህ ማሽታችሁ ቡክት አድርጋችሁት። አሁን ደግሞ ክብ አድርጌ እመለሳለሁ። ወዶችዬ እንደዚህ ከጠቀለልን በኋላ እዛም በኋላ እዚህ እንደዚህ ቅርጽ ማውጫ ውስጥ እናረግና ሊጡን መጀመሪያ እንከታለን እናጎረጉርበታለን። ከዛ በኋላ ተመሩን ከተል እንደፍነዋለን ቀስ ብለን ማለት ነው። ፕላስቲክ አርጉበት ቶሎ እንዲለቅላችሁ። ፕላስቲኩን ዘይት ቀቡት።
በፈለከ በማንኪያም ክብ አድርጋችሁ በሹኪያም ቅርጽ ማውጣት ትችላላችሁ። በፈለጋችሁ አይነት ቅርጽ ማውጣት ትችላላችሁ። እንደዚህ ያደርጋችሁ ከዛ እንድትደርድሯት። ያው ውዶችዬ እንደዚህ አድርገን አሳምረን ቅርጽ በምትፈልጉት መንገድ ታወጡና ማለት ነው። ከዛ ፎረን እንከተዋለን። ትንሽ ያደክማል ማለት ምናምኑ ግን ይጣፍጣል ሲበላ። እንደዚህ ያሳምራችሁ። አሁን ፎረን እንከትና ቀስ አድርገን ቀየም አድርገን እናወጣለን። ከዛ እናያለን። ይኸው ውዶችዬ ፎረን አስገብተን ደርሶልናል። ከታችን እንደዚህ ቀላ ሲልላችሁ ታወጡትና ከዛ ላዩ ላይ ስኳር ተነሳንሳላችሁ። ይሄ ውዶችዬ እንደዚሁ በትኩሱ ስኳር የተፈጨ ስኳር ነስነስ አድርጉበትና ትንሽ ቆይታችሁ ወደ እቃችሁ ማድረግ። ይሄ ውዶችዬ እንደዚህ ያምራል፣ ጣፍጣል። ይሄን ይመስላል ውዶችዬ። ላይክ ሰብስክራይብ አድርጉኝ እሺ ማሮች።